እኛ እንደ ቅጠሎች ነን። ትንሽ ፀሐይ የሚበቃን የሚያጠወልገን፣ የአንድ ቀን ረሃብ የሚያዝለፈልፈን እኛ በእርግጥም ቅጠሎች ነን። የአንድ ቀን ውሃ ጥም ብርክ የሚያስይዘን እኛ በእርግጥም ቅጠሎች ነን። የአንድ ቀን ሐዘን ፊታችንን የሚለዋውጠን በእርግጥም እኛ ቅጠሎች ነን። ከተቆረጥን ጥቂት ጊዜ ብቻ የሚበቃን መረጋገጫ ቢያደርጉን ኃይል የሌለን፣ እሱ ግን ግንዳችን ነው፣ መጠጊያችን ነው። ቢያስጠጋን እሱን ተጠግተን የምንኖር ነን። ስለዚህም ኑሯችን በማን ጥግነት ነው? በእግዚአብሔር ጥግነት ነው። ስለዚህም ነው ዘንባባ ይዘን የምናመሰግነው። ወደ ላይ ማደጉ ደግሞ ክርስቲያን ምንጊዜም እድገቱ ወደ ላይ ነው። ነቢዩ ዳዊት እንደተናገረው በመዝሙር 92 ላይ ምን ይላል ዳዊት? ጻድቅሰ ከመ በቀልጥ ይፈሪ፣ ጻድቃንን በዘንባባ ይመስላቸዋል።